ዩሪያ ኮንፊርም እንለዋለን። ኮንፊርም ካልነው በኋላ ዩሪያ ብዙ ጊዜ 2 ፖይንት ነው ወይ 2 ፖይንት ነው አለያ ደግሞ ፊክስድ ታይም ነው። ከሁለት አንዱ ነው። ልክ እንደ ኬራቲን የሚሆነው ማለት ነው። ዌቭ ሌንግዙ 340 ነው ተቀምጧል እዚህ ጋር። ከዛ ውጭ ሪአክሽን ቴምፕሬቸሩ ያው 37 ነው። ብላንኩ ዲስቲል ዋተር ኦር ኤር ነው። ስለዚህ 0 እናደርገዋለን። ይሄንን ሳምፕሉ 500 ሚሊግራም ፐር ዴሲሊትር ነው መለኪያው። ዴሲማል ፖይንቱ 0 እናደርገው፣ ምክንያቱም ትልቅ ቁጥር ስለሆነ ይሄ በ10 ቤቶች በ20 ቤቶች ምናምን ስለሆነ ብዙ ጊዜ እንደዛ ብናደርገው የተሻለ ነው። ስለዚህ ፋክተሩን ኦልሞስት እዚህ ጋር እናልፈዋለን። ፋክተሩን የምናልፈው ለምንድን ነው? እዚህ ጋር ምን አለው የራሱ ስታንዳርድ ስላለው ከስታንዳርድ ነው ድራይቭ የምናደርገው ማለት ነው። ዲሌይ ታይሙ 30-60 ነው። እዚህ ጋር ያው እንደምታዩት ማለት ነው 30-60 ነው። ተደምረው ስንት ይመጣሉ? 90 ይመጣሉ ማለት ነው። በዛ መልኩ እናደርገዋለን። ሬፈረንስ ሬንጁ ኦልሞስት ሎው 11 ነው፣ ሃዩ ደግሞ 44 ነው። ከ11 እስከ 14 እናደርጋለን። ከዛ ውጭ ሊኒየሪቲው እስከ 250 አካባቢ ነው። ስታንዳርድ ኳንቲቲው አንድ ስታንዳርድ ነው አብሮት የሚመጣው። ኮንሴንትሬሽኑ ደግሞ 50 ሆኖ ነው የሚመጣው። ስለዚህ ሴቭ እንላለን ማለት ነው። ስለዚህ ዩሪያን ጨረስን ማለት ነው። ኦኬ፣ ስለዚህ አሁን ወደ ዩሪያ ገብተናል። ዩሪያ አሁን ስታንዳርድ እንስጠው 800 ለ200 አዘጋጅተን ከዛ ስታንዳርዷን ደግሞ 10 አድርገን እንስጠው ማለት ነው። ስለዚህ ስታንዳርድ ላይ ኦልሞስት አድርገነዋል። ስለዚህ ለን እንዳደርግ አስፓይሬት አድርጎ ጨረሰ ማለት ነው። ውጤቱን እንጠብቃለን በጋራ። ስለዚህ አሁን ኦልሞስት ፋክተሩ 611.60 አካባቢ መጥቷል። ስለዚህ አሁን ወደ ቴስት እንሄዳለን ማለት ነው። ይሄ ትክክል መሆኑን አለመሆኑ ኦልሞስት ይሄ ከ48 እስከ 52 አካባቢ ድረስ መምጣት አለበት። ከ45 በላይ ከመጣ እናሳርፈዋለን። ዩሪያ ስለሆነ ሬጀንቱ ያን ያክል ጁሪ ላብ ስለሆነ ስለሚያስቸግር ከ45 በላይ ከመጣ እናሳርፈዋለን ማለት ነው። አሁን ወደ ቴስት እንሄድ። ኦኬ፣ አሁን ቴስት ሰጥተነዋል። እስኪ እናየዋለን። ዲሌይ ታይሙን ከጨረሰ በኋላ ኦልሞስት ጀምሯል። ቴስት ጀምሯል። ግራፉ ዲክሪስ እየወረደ ነው። ደህና እየሄደ ነው ግራፉ። ስለዚህ ውጤቱ እንደምታዩት ኦልሞስት 48 ሚሊግራም ፐር ዴሲሊትር አካባቢ መጥቷል። ቆንጆ ነው፣ ማሳለፍ እንችላለን ይሄን። ስለዚህ ይሄኛው ዩሪያ ምን ሆነ ማለት ነው? ካሊብሬት ሆነ ማለት ነው። ከአሁን በኋላ ሬጀንት እስካልቀየርን ድረስ ወይም እንትን እስካላልን ድረስ አንዳንድ ነገሮች የሪዛልት ለውጥ እስካልመጡ ድረስ ካሊብሬሽን ኦልሞስት አልፏል። በዚህ መስራት እንችላለን ማለት ነው። አመሰግናለሁ።